ወአለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ቤተሰቦች ሰላም ናችሁ ወይ? ዛሬ ፋኪሃ ጉዳይ ትንሽ ወጋ አድርገን የራሱ ማለት ነው አንዳንዴ እንዳለብን ለማህበረሰባችን ምን መስጠት እንዳለብን ምናምን ብናቅደስ ይላል። ሲቀጥል አንቺ ሴት ልጅ ነሽ፣ ከሴት ልጅ አንፃር እዚህ ጋር ፈቀርኩ ብለሽ መጠየቅሽ ብቻ ሳይሆን ይሄ ሰው በህይወቱ ሌላ ሰው መልስ እየጠበቀ ሽምግልና ለመላክ የልጅቷን መልስ እየጠበቀ ባለበት ሁኔታ ሲቀጥል ትንሽ ቀዝቀዝ በይ ረጋ በይ። እዛም እዚህም ማለት ሰዎች የሚሰድቡሽ ምናምን ምክንያት የመጣሽበት መንገድ እና አሁን የምታሳዩ ነገር በጣም ልዩነት አለው። ሲቀጥል ደግሞ አህመድ ምንድነው ማለት አህመድ አንተ ራስህ የምትፈልጋት ሴት ናት፣ ሌላም ወንድ አፈቅርሃለሁ ምናምን ብላ ከዛ እንደናንተ መለጣጠፍ ምናምን ነበረበት። በህይወቱ አለ አንተም ቢሆን የምትፈልጋት ሴት ናት። ምንም ይሄ ግልጽ ነውና ሌላን ሰው ጠይቃ ነበር አንተ እንዲማውራት ነበረብህ ምናምን ብለክ ልጁ ልክ ነው ያደረገው። በህይወቱ ሌላ ሰው ምንም አይነት ተስፋ ሊሰጥ ምንም እንደምንም ማወራት እሱ ያወራበት መንገድ እንደውም በጣም ልክ ነው ብዬ ነው የማስበው። ልጁ ስነ ስርዓት ያለው ልጅ ነው ኢሳም የምር ማለት ነው። እስካሁን ከኢክራም ራሱ የሚሰራቸው ቪዲዮዎች ምናምን ምናልባት ምላሳቸውን ወይም ማውራታቸው ምናምን ሊሆን ይችላል መለጣጠፍ አይታይባቸውም ምናምን በጣም ለሴት ልጅ ክብር አለው ወላሂ። ሀታነን ሙስሊሞች ራሱ ሲቀርቡ በጣም የሆነ ሪስፔክት አለው። ሪስፔክት ብለክ አላቅም ያው ያንተ እንትን ነው አላቅምና ስለዚህ ሁሉም ቦታ ላይ ፋኪሃ መለጣጠፍ ተወዳል። ሻሚርም ጋር አህመድም ጋር ሌሎቹም ጋር ማለት ነው። ስለዚህ እንዲህ አይደለም። በተለይ የመጣችበት መንገድ ወንድን ራሱ የሚያስቀርብ አይደለም። መፈልገው በመጨረሻ ረጋ በይ። ምናልባት ድራማ ሊሆን ይችላል፣ እይታን ለመሰብሰብ ሊሆን ይችላል። ነገ የራስሽ የሆነ ህይወት ይኖርሻል። መስመር ያለሽ ትዳር ውስጥ ተገቢያለሽ ልጆችና አሁን የምትሄጂበት መንገድ ምናልባት የሆነ ወጥ የሆነ መንገድ ይኖርሽ። ዩቲዩብ ላይ ደህና ትሰሪያለሽ፣ እይታለሽ ምናምን። ግን በእንዲህ መልኩ ደግሞ ምናልባት አንቺ አህመድን ላታፈቅሪው ትችያለሽ፣ ሌሎችም ትችያለሽ። የግድ አብረው የምንሰራቸው ሰዎች ኖርማል እህቶች ወንድሞች ምናምን ሊሆኑ ይችላሉ። ግን አንቺ የምታሳየው ነገር ሪያክሽናችሁ ምናምን ደስ አይልም። በቃ የሆነ ስነ ስርዓት ለማህበረሰቡ ራሱ ጥሩ ነገር አንቺ እንድትሰደቢ እንዲነሽ የምትባዩ በምታሳዩ በምትመጭበት ዌብ ነው። ለዛ ነው ሰዎች አንቺ ረድም ይሰጡሽ ምናምን ነገር ማለት ነውና በጣም ሳይሆን አደ ያደረገው ነው ማለት ነው። ለማንኛውም መልካም ጊዜ ይሆንላችሁ። ስነ ስርዓት